ስላሴ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከልማ ከነፎራ ቁልቁሉ ሰደን waaqayyo tokko አሜን። ያለተንፍታፊ ከበጀምቶታ ማዲ waaqayyo ከዋይቀዮ ያለተን ከዋይቀዮ ያለቱ መቃባቀዮትን በከታይቲ ቢየታይቲ ለጌኒ ከሊ አራደ ክርስቶስ ልክ ያባየቱ አሜን። ሁሉ ወከኛ ታባየቱ ጃለል ያባ አግሮት ዲቪ ሰሜሩባ እሺ ዱበት ያደሚስ ነው ያታው ትንሽ ድምጹን በቀንሽ የሆነ አልጠራም የሆነ በጣም እሽታ አለው። ኦኬ በጣም እሽታ አነሳ አርጊው ከድምጽሽ በለጠ እንትኑ መስመሩ መዝሙሩ ከድምጽሽ በለጠ ትንሽ ዝቅ አርጊው መዝሙሩ እሺ ሀላ ከድመት ለይሳት ላይ ሊፈም ወለንጀ ጀዳ አሳቢ ተባታተነ እግዚአብሔር ስላሴ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከልማ ከነፎራ ቁልቁሉ ሰደን waaqayyo tokko አሜን። ያለተንፎታፊ ከበጀምቶታ ማቲ waaqayyo በከተኒፊ ቢየተለቲ ነገኒ ያለሊ ሀራረ ክርስቶስ ልክ ያባየቱ አሜን። Ebi apa jalan di ilma arar semana kenya kulkuleti dore marami ekum serga bota karena kulkulota sugni duka bota untuk makenya ra oleh habulu amin. Kopin kabani sini fe liade kopin kesuma Abraham dan niatu walda burkamanta kaisa dunya waregam kuasnya waregam tumurail okofi hoji garum marai kopin kesuma Abraham torbe saat kasih dia tu itu channel kenya bis adisitan tata subscribe gochudani like gochu comment bahasa kalau jette besitani maka wakiyon singafada kuya rati ka kesuma tahulan giddu kenya ti kanargamti opretenya jalatan tufi kabajamtu walata mariam sarkalem giddu kenya ti kesuma tahulan kanargamti da Kali buat kayaknya walata Mariam baga nagandokte. Amin amin bijalon mantan pembahasan tepat. Nashihitaችን በእውነቱ እንግዳውነሽ በመሀላችን ስለተገኘች በጣም ደስ ብሎናል። እናመሰግናለን። በዚሁ እግዚአብሔር አምላክ በመሀላችን መርሃ ግብራችን እንዲባርክልን መንፈስ ቅዱስ እንዲያግዘን በጸሎት እንጀምር ይሆናል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ በሰማይ ሆኖ አቤት ፈተና Mami, me ve tan que te estoy
ቀየረኝ አሳታችን እስታሰር ልጅን ዛሬም ዘወትርም እስከ ዘላለም አሜን አሜን ይሁን ይደረግልን አሜን ይሁን ማኔ ቲንሲ ኦፒክ ስማ አብርሃምን ኢለለቴ ኦብሬቲኬኛ ጋፊ ኩረኒ ካን ጋፈዱ ታአ ሐመሉማትን ፋና ቱራ እንግዲህ በትገኛ ጋፊ ካሆተን ኩረቲ ዴቤ ከመከ ዴብስቶ ሐመሉማቲ ፋና ፍርተኒ ያከሆርዶፍተኒ መቃወቂያን ስንጋፈዳ ቶሌ ቀጥታ ጋርማ ጋፊ ኮተን ደረባ ኦብሬቲኬኛ ተካለም ወቀይ ኮተን ሲያገርጋሩ ቀጥታ ጋርማ ኮፒ ኮተን ደረባን ታኔ ጋፊ ተቆፋኒ Maqaan kee eenyu? Maqaan cuuphaa kee eenyu? Hedduun yeroo takeetii eessaa? ስምሽና ክርስትና ስምሽ ማን ነው? የትውልድ ቦታሽስ የት ነው? ተወልጄ ያደግኩት ተጂ የምትባል በቹ ሀገር ነው እና የክርስትና ስሜ ወለተ ማርያም ነው። እህታችን ቃለ ሕይወትን ያሰማልን። ጋፊ ለማፋኒ አለ ከሚኒ ገራ አማንታ ኦርቶዶክስ ተዋህዶ ዱፍቴ በምን መልኩ ነው ወደ ክርስትና ሃይማኖት የመጣሽው? የመጣሁት መጀመሪያም ከእናትና ከአባቴም ስወለድ ክርስትናን ተቀብዬ በመከዳቴ ነው ራሴን ያገኘሁት። አሳዳጊ ቸሩ መድኃኒዓለም እዛው ነው ክርስትናም የተነሳሁት። ከእድገቴ እስካሁን ደረጃ በክርስትና ውስጥ ነው ያለሁት። እሺ እህታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ጋፊ ሰደፋኒ ገራ አማንታቲን አካሚን ጉደቴ ማቲን ኬሆ ማልኬሳ ቱራኒ አማሆ ማልኬሳ ጅሩ በሃይማኖትሽ በኩል በመልኩ ነው ያደግሽው? ቤተሰቦችሽ ምን ላይ ምን ውስጥ ነበሩ? አሁንስ ምን ላይ ነው ያሉት? የተፈፉ ከርማል ወንስከን ደብሳቴ የተፈበየ ጋፊ ሰደፋን ገራ አማንታቲን አካሚን ጉደቴ ማቲን ኬ ማልኬሳ ቱራኒ አማሆ ማልኬሳ ጅሩ በሃይማኖት በኩል በመልኩ ነው ያደግሽው? ቤተሰቦችሽ ምን ውስጥ ነበሩ? አሁንስ ምን ላይ ነው ያሉት? ያው በሃይማኖት እግዚአብሔር ይመስገን ያደግኩት በቤተ ክርስቲያን ዙሪያ ነው። ያው በሕፃንነቴ በጣም ተከታታይ ነበርኩኝ። ቤተ ክርስቲያን በጣም እንዳልኩሽ አጥቢያችን መድኃኒዓለም ነውና ሰንበት ተማሪ ሆኜ በጣም አገለግል ነበር። በጣም በሕፃንነቴ እስከ 12 አመት ይመስለኛል እስከዛ ድረስ በጣም አገለግላለሁ። ከዛም በኋላ በቃ ከቤተ ክርስቲያንም እየራኩ መጣ። ያው እንግዲህ እንደምታውቂው የቤተሰብም ነገር በቤተሰብ በኩልም አንዳንድ ጣጣ ይኖረዋል። እሱ ነው። ይሄና ይል በቤተሰብም የቤተ ክርስቲያን ክልከላ የሚከለክልብኝ ጫና የለኝም። ግን በቃ አንዳንድ ነገሮች እንደዚህ ሲስተሚ ይሆን አንዳንዴ በሃይማኖታችን እንደዚህ ሳንማር አንድ ሰው አንድ ነገር አረገና ወይን እንደዚህ ነገር እንደዚህ ተደረገ ብለን ከቤተ ክርስቲያን ምን ቆምበት ነገር አለ። ለሰው ብለን እንደምናመልከው ያንን እምነት እንደዛ በሚባል ነገር አቆምኩኝ። ከዛ በመሃል ተመልሼ ገባሁ። ማህበረ መድኃኒዓለም የሚባል አቋቋምና ገባን። እግዚአብሔር ይመስገን ትንሽ ተመልሼ ነበር። ከዛ ወጥቼ ዘፈኖችም ነገር ሞከርኩኝ። የሆነ ተወዛዋዥነትም ገባሁ። በዚህ ምክንያት ከቤተ ክርስቲያን ማፈንገጥ ጀመርኩኝና ከቤተሰብም ወጣሁኝ እልሻለሁና
ያው እግዚአብሔር መላሽ ነውና በዚህ ነው ነበረ። ሙሉ ቋሚም አልነበርኩም፣ ወጣ ገባ ነበርኩኝ በቤተሰብ። እግዚአብሔር ይመስገን። በሌላ በእነሱም በሌላ ነገር ቢኖር ይሄን አይል ወደ ቤተ ክርስቲያን እንደምንሄድ ነው እንጂ ከቤተ ክርስቲያን እንደምንቀር ጫና የለብንም። ታንኪን በእውነቱ ቃለ ሕይወትን ያሰማልን። እግዚአብሔር አምላካችን በቤቱ ያጽናሽ እላለሁ። አራተኛ ጥያቄ ጋይለኬ ሀለከሚን ራወት ዮህን ራወኔ ገረ ፎንዱራቲ akkamiin raawwachuu barbaadda? ጋብቻ በመልኩ ነው የፈጸምኩ ካልፈጸም ለወደፊት በመልኩ ፈጸም ነው ፍቅር ያለሽ? አዎ እስካሁን ጋብቻ አልፈጸምኩም፣ ባለ ትዳርም አይደለሁም። ያው ፈጣሪ ሁሉን አዋቂ ነውና በሱ ቤት ቢሆን በቁርባን ቢሆንልኝ ትዳሬ ከምንም በላይ መጀመሪያ ከሁሉ ነገር በላይ ራሱ የመጀመሪያ ህይወቴ በቤተ ክርስቲያን ዙሪያ ቢሆን እፈልጋለሁ። ፈጣሪ ደግሞ ልቤን ያሳካል ብዬ እመኛለሁኝ። እሱም ያሳካል በልመናዬ። በቤተ ክርስቲያን ዙሪያ ብዬ እስካሁን ጸንቻለሁ። ከዛም በኋላ ባሉት ያው በቤተሰብ ዙሪያ እሱንም በውጭ በኩል አደርጋለሁ። የመጀመሪያ የሚሆነው ግን በቤተ ክርስቲያን በቁርባን ነው ማለት ነው። እሺ ሄታችን እግዚአብሔር አምላክ ይርዳሽ። የተባረከ ትዳር መስያለው ጋፊ ሸነፋቲ ደርባ ጋፊ ሸነፋኒ ዳይመን ከና ወቀዮ ይጆሊ ሀለከሚን ጉድስቴ ገረ ኮንድራቲ ሆ አከሚን ጉድሱ ካሮራ ቀብዳያ ልጆች እግዚአብሔር ስጦታ ናቸው። ልጅን በመልኩ ነው ያሳደግሽው። ለወደፊትሽ በመልኩ የማሳደግ ነው እቅድ ያለሽ? ያው እግዚአብሔር ይመስገን ልጆች የራሴን ባይሆኑ የእህቶቼን ልጆች በጣም አሳድጌያለሁ፣ በጣም ከሚባለው በላይ። አሁንም እግዚአብሔር በሰላም ለሀገር ያብቆተኝ ትዳር ይዤ የራሴ ህይወት ኖሮኝ ልጆቼን ማሳደግ የምፈልገው በቤተ ክርስቲያን ዙሪያ ነው። ከቤተ ክርስቲያን ልለያቸው አልፈልግም። ምክንያቱም እኔ በቤተ ክርስቲያን ዙሪያ ያጣሁት ነገር ብዙ አለና ልጆቼ ከኔ ብሶ ከኔን አስተምረውኝ ሌላ ልጆች እንደሚያስተምሩ እፈልጋለሁ። በዚህም ዙሪያ ብዙውን ጊዜ በእህቶቼ ልጆች ላይ በቤተ ክርስቲያን ዙሪያ ያው ነገሮች ሳይመቻቹም ቢቀሩ መቼም ከቤተ ክርስቲያን ላርቃቸው አልሞክርም። የልጅ አሳዳጊነት እንኳን እግዚአብሔር ይመስገን ሰጥቶኛል። ካሁን በኋላም በራሴ እንግዲህ ፈጣሪ ነው ሁሉን ነገር ለፈጣሪ ሰጥተሽ ነው የሚያስተውል ልጅ ይስጥሽ መጀመሪያ። ያው ከዛም በኋላ እሱ ያስተካክለዋል ልጆችሽን። ወደዛ ልጆቼን ወደዛ ማድረግ ነው ፈልገው ወደ ቤተ ክርስቲያን አቅንቼ ማለት ነው። ከዛ እንደሚወጡ አልፈልግም። ጌታችን ቃለ ሕይወትን ያሰማልን። እግዚአብሔር አምላክ ይሽላለው። ያፊ ሸነፋረ ጌኒራ ያፊ ጃፋኒ ከምቤለ ኢቲ ከንዶበት ዮኪኒስ kan rakkate gargarte bitta amma ho barakata kanarratti hirmaachuu yaada qabda? የተራበ የተጠማ ወይንም የተቸገረ ረድተሽ ታውቂያለሽ? አሁንስ በዚህ በረካ ላይ መሳተፍ ይቀዳለሽ? ማለት ረዳው ብዬ እንትን አልልም። ማለት መርዳት ማለት ብዙ ነገር ያስፈልገዋል። አንዱ ለቀን ወይን አንድ ብር ሁለት ብር ሰጠው ብለሽ ረዳው አይባልም። እንደው ፈጣሪ የልቦናዬን ካሳካው የመጀመሪያ ህይወቴ ከልጅነት እስካሁን የምመኘው መንገድ ላይ የልጅ እናት ወልደው የልጅ አልባ የሆኑ ደካማዎች፣ ታማሚዎች መርዳት ከምንም በላይ ለምን በራሴ ጎጆ ሆኖ የሆነ ሸራ ነገር ወጥሬ በቃ እነሱን አጣጥቤ አልብሼ ወደ ቤተ ክርስቲያን ዘንድ ማቅረብ በጣም ነው ፈልገው። ከምንም በላይ ፈጣሪ በተለይ የጎዳና ልጆች ከሁሉ ነገር ርቀው ያሉትን ወደ ቤተ ክርስቲያን አቅርቢያ አብልቼ አጠጥቼ ረጅቼ በጣም ይሄ ነገር ከምንም በላይ ጸሎት ራሱ የሚያስፈልገኝ በቃ በጣም የምፈልገው ነገር ቢኖር ይሄ ነው። ረዳው ብዬ በቃ ይሄን አይለው ረዳው አትይም ማለት እርዳታ ማለት የሰው ልጅ ምረጁ ማለት ነው። የሆነ ትልቅ ደረጃ ወይን የሆነ ቦታ ስታደርሽው ነው
ዛሬ የሆነ ነገር ሰጥቼ ረዳው ማለት አልችልም። እና የሰው ልጅ ትልቅ ደረጃ ሲደርስልሽ ነው እኔ እኮ ረድቼዋለሁ በፈጣሪ እርዳታ ብለሽ ለመናገር የሚበጀው። እሱን ቸሩ መድኃኒዓለም እናቴ አርሴማ ትርዳኝ። እሱ ነገር ፈጣሪ ሀሳቤን አይቀይርብኝ፣ የውስጤ ሀሳብ ነው ምመኘውም ነው። እህታችን ወለተ ማርያም በእውነቱ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ያሰፉን ደግሞ እግዚአብሔር አምላክ ያሳካልን። አሜን። ለዚህ ወደ መቀጠል ጥያቄ ቀጥላለሁ። ጋፊ ቶርባፋኒ አብርሃም ዮኪኔስ ከስማ አብርሃም ጀቹን ማል ጀቹዳ አብርሃም ወይንም የአብርሃም እንግዳ ማለት ምን ማለት ነው? እሺ የአብርሃም እንግዳ ማለት አብርሃም እንግዲህ የሁሉም አባት ማለት ነው። የሁሉም አባት ነውና በጣም የተቸገሩትን የሚያበላ የሚያጠጣ ነው። እና እንደዚህ እያለ እያበላ እያጠጣ አንድ ጊዜ ሰይጣን እቃወመውና ሰይጣን በሱ ላይ ሌላ ነገር አስቦ አብርሃም ቤት የሚመጡትን እንግዳ አብርሃም ቤት እንዳይገቡ ይከለክላቸዋል። አብርሃምም 3 ቀን ሙሉ እየጾመ እንግዶቹን ይጠብቅ ነበርና በዛ በ3 ቀን ውስጥ 3ቱ ስላሴዎች ቤቱ ይገባሉ። አብርሃምም በፊት እንደሚያስተናግደው እንግዶቹን 3ቱ ስላሴዎች አስተናግዷል። እንግዲህ የአብርሃም ቤት ስላሴዎች እንደገቡ የሁላችንንም የእኛንም የልባችንን መሸታውላ ስላሴዎች በየቤታችን ገብተው የልባችንን መሸታ ይሙሉልን እላለሁ። አሜን አሜን አሜን። በእውነቱ ቃለ ሕይወትን ያሰማልን። እሺ ጋፊ እንሰደት ተፋኔ biyyattis ta'ee biyyaan alatti gara amantaa keetiin wanti si mul'atu jira? ነገር ውስጥም ነገር ውጭም በሃይማኖትሽ በኩል ያጋጠመሽ ነገር አለ? በሃይማኖቴ በኩል እግዚአብሔር ይሄን ናይል ጫና በዝቶብኝ ምንም ያጋጠመኝ ነገር የለም። ያው የሰው ልጅ በደለኛ እስከመሆኑ ድረስ እኔ አምላኬን ያው አንዳንዴ እጅ እስከ መክተት ድረስ ከአምላክሽ ጋር የምትጣይበት ነገሮች አሉና እግዚአብሔር ይመስገን ምንም እንትን አላለኝም። ትንሽ ወደዚህ ማህበር ከመጣው ያው በፊት ቲክቶክ ላይ ብዙ ነገር እሰራ ነበር፣ ማለት እንዲህ ወዘዋዜ ዘፈን ምናምን እሰራ ነበር። ትንሽ እሱን ሁላ ዲሌት አድርጌ ከመጣው በኋላ እንዲህ የማውቃቸው ልጆች ምናምን ወደዚህ ምናምን ነገር ስላቸው በቃ አንዳንድ አፍላፊ ምናምን ነገሮች የሚናገሩ ሰዎች አሉ። እግዚአብሔር ይመስገን ከሰው ደግሞ አርሴምዬ ደራሼ ናት። ፈጣሪ በየሄድኩበት ሁላ ለእኔ ደራሽ ነው። በሰው ሀገር ምንም አላየሁበትም። እግዚአብሔር ይመስገን። በተለይ በሀገሬ ላይ ምንም ቢመጣ ትቋቋም ያለሽ። በሰው ሀገር ላይ በተለይ ሳውዲ አረቢያ ላይ የምትኖሩ ታውቁታላችሁና የስግደትን ኑሮና በቃ መስቀል ምን አይል አንገትሽ ላይ አንጠልጥለሽ ስትሄጂ ምን አይን እንዳሉ እግዚአብሔር ይመስገን ምንም ነገር የገጠመኝ ነገር የለም። በሃይማኖቴ ምንም ነገር። እሺ ቤታችን ወለ ተማሪያም ሰፋለ ባለፈ እግዚአብሔር አምላክ ቃለ በረከትን ያሰማልን። አሜን። ዶክመንት ጋፊ ሰግለፈኒ gara waldaa burqa amantaa isa addunyaa wareegamtu Muraa'el xoof hojii gaarummaa dhuftee jijjiiramte moo hin jijjiiramne? Wada kalcha Ramadan ሰማይ ፈርሴማ ሰማይ ተሙራኤል በጎ አድራጎት ማህበር ከመጣች ተቀየርሽው ሳልተቀየርሽም? እግዚአብሔር ይመስገን አርሴምዬ ቤት መጥቼ ምንም ለምኜ ያጣሁት ነገር የለም። ምንም ነገር ከራሴ አይደለም ለራሴ አይደለም ለሰው ራሱ ለምኜበት በአርሴምዬ ቤት ያገኘሁበት ነው። ምንም ያጣሁበት ነገር የለም። ሁሉም ሙሉ ነው። ስሟን ጠርቼ አላፍርም። የሴታችን ወላቱ ቃለ ሕይወትን ያሰማልን። ዛፍ ሳትሞራራ ገኘራ jireenya kee keessatti mudannoo hin daganne qabda? በሕይወትሽ የማትረሺው ገጠመኝ ያለሽ?
በህይወቴ ከብዙዎቹ አንድ ልንገርሽና ይሄ ነገር የሆነ እንደማሳቅም አለውና በጣም የማረሳው እናቴ ማለት ያሳደገችን እናታችን ያው ወንድሞቼም ስላሉ እናታችን ገበያ ውስጥ ነው እና የምትሰራው እንዲህ ሸክላ ምናምን ነገር ነው እና በጣም ከህይወት የማይጠፋው ነገር እንዲህ አራቱን ምጣድ እሸከማለሁ ብዬ አራቱን ምጣድ አንድ ላይ ሰበርኩት። አንድ ላይ አራት ቦታ ሆነ። አራቱን ምጣድ የተሸከ አራት ወደ 12 ሆነ እና ማዘር በጣም ተናዳ ገበያ ውስጥ እዚህ ቤት እንዳትገቢ ቀጥ ብለሽ ውጪ ትለኛለች። በንዴት ነው ያው እናት አይደለችና እንዴት እንዳመጣችውም ስለምታውቀው ከዛ እሺ ብዬ ከገበያ እቃውን አስቀባብጬ እሷ የሆነ ቁብ ትከፍላለች እና ጥያት መጣውና ቀጥታ አገር እንደሚያክሰው ልብስ ሰብስቤ መኪና ተሳፍሬ ወደ አዲስ አበባ ሄዳለሁ። ምኑንም አላውቀውም፣ ምኑንም ነገር በቃ ፈጣሪ አንድ በእኔ ላይ አለ ብዬ የምማጸነው ምለምነው እሱ ነውና ይሄን ነገር ስናገር የሆነ ውስጤ ራሱ ትክክል አይሆንም። እውነቴን ነው የምልሽ። እና በቃ ወጣሁኝ ሄድኩኝ። ይሄሽ የሰው ልጅ እና አንድ ሰው እያገኘው ምን እንደሚባለው ሀገሩን በዛ ሰዓት አላውቀውም። አሁን ወደ ጦር ኃይሎች ይመስለኛል፣ ጦር ኃይሎች ነው የሚመስለኝ እንግዲህ ያኔ ብዙም ስለማላውቀው ሄድኩኝ። እስላም ናቸው። ገባው። ከገባው በኋላ አንድ ሁለት ቀን አደርኩኝ። ከዛ እስላም ስለሆኑ ስጋቢ ሚስትየው ሰውየው በጣም ጥሩ ሰው ነው ከምልሽ በላይ በጣም ጥሩ ሰው ነው እና ሰውየው ምግብ ብሉ ይለና ምግብ ሲያመጡ ስጋና ቅቤ ነው አስታውሳለሁ። የሆነ ጾም ነውና ቢሆንም ያው በክርስትና ይወዳሞ ያው እዚህም የስግደት ኑሮ የስቃይ ኑሮ ሆኖብን ነው እንጂ አትበይም እና እንደ ኦርቶዶክስ አስተምሮ አይበላምም ብያለችኝና አልበላም አልኳት። እና በቃ ተቸግረሽ አይደል እንዴ የመጣሽው? ተቸግረሽ ነው የመጣሽውና ይሄን ስጋ ትበያለሽ አለችኝ። አልበላም በቃ አውጥታ የትም ጣለኝ፣ ነገ ጧት እዚህ ቤት ልደርና አውጥታ ጣለኝ አልኩኝ። ከዛ ሰውዬው በቃ እኔ በጎ አድራጎት ወስድሻለሁ ይለኝና ይዞኝ ሄድና ፖሊስ ጣቢያ ወሰደኝ። አላውቅም ምንም ነገር በዛን ሰዓት ይዞኝ ሄድና የሆነ ቦታ እንደዚህ ፖሊስ ጣቢያ አስመዝግቦኝ ምናምን ውሰዳት እዛ ይባላል ሲባል ሰዓት አለፈ፣ 11 ሰዓት ሆነ። ከዛ ሰውዬው እዛ ጋር ቆሞ ሂጂ ያ ቤት ነው ብሎኝ ሰውዬው ወዴት እንደተሰወረ አጣሁት። ከዛ ያ ሰውዬም አስታውሳል። በጣም ጫካ ቦታ ነው ያ ቦታ፣ በጣም ጫካ። እኔ በቃ በከተማ ውስጥ እንደዚህ አይነት ጫካ ያለ ቦታ አላውቅም። እንጨቱላ ታስለቅመኝ ነበር እዛ ጫካ ውስጥ በዛች 2 ቀን ውስጥ ማለት ነው። ከዛ ሰውዬው እዛ ጥሎኝ ሄደ። ከጣሌም በኋላ ወዴት ልሄድ የሚሄድበት አጣሁ። ከዛ ዝም ብዬ ሰዎቹ ማባረሩኝ። እዛ ጋር ሰዓት አርፏል፣ 11 ሰዓት። ከዛ ሲሄድ በጣም ነው ማለቅሰውና ምን ነው የእናቴ ቁጣ በቻልኩትና መታኝ በተቀመጥኩት ያልኩት። ከዛ ሲሄድ ምንም ከዛ የሆነ ቤተ ክርስቲያን አገኘው። ያሬድ ቤተ ክርስቲያን ነው የሚባለው ይመስለኛል። ያ ቤተ ክርስቲያን ያሬድ ቤተ ክርስቲያን ነው የሚባለው ይመስለኛል። በአዲስ አበባ ውስጥ ነው። ከዛ የሆነች ሞሎክሴ ናቸው። በጣም ሕፃን ናት። በጣም ከምልሽ በላይ ሞሎክሴ ናት። በጣም ሕፃን ናት። እና ከዛ በር ላይ ቆማለች። እራበኝ አልኳት። ከማልቀሴም የተነሳ ምንም እርቦኝ አይደለም፣ ምክንያቱም ድንገት ማረፊያ ትሆነኛለች ብዬ ነውና እራበኝ አልኳት። እና ነጭ እንጀራ በቀይ ድንች ወጥ አቀረበችልኝ እና አልበላሁትም። አለቅሳለሁ። ምን ሆነሽ ነው ልጄ አለች። እናቴ አልኳት። እናትም አትባልም ግን ያው አክብሮት አላት፣ ቆብ ይዛለች እና እንዴት እንደዚህ ብዬ ልጥራትና እናቴ አልኳት። እኔ ከቤተሰብ ተጣልቼ ነው እንደዚህ ልጄ አለች። ቤቴ ጠባብ ነው የቱ ጋር አስተኛሻለሁ እና ለጅብም አልሰጥሽም አለችኝ እና ገላሽን ታጠቢ ብላኝ አስገባችኝ። ያቺ መለክሰ የምትስተዳደረው ሽንት ቤት አጥባ ነው። የዛ የቤተ ክርስቲያኑን ግቢ ሽንት ቤት አጥባ ታከራየዋለች። ለቤተ ክርስቲያኑ ገቢ ነው የምታደርገውና
ምግቡን በላውና እደሪ ስለተባልኩኝ ምንም ደስ አለኝ። በቃ በጣም ነው ደስ ያለኝ እና ሄጄ ገላይን ታጥቤ ቤተክርስቲያን ነው ልሳለምና ልምጣ እኔ አጥባለሁ ሽንት ቤቱ እንዳታጥብ እንዴ ልጄ ምኑን አውቀሻለች አጥባለሁ ችግር የለውም እናቴ ያልኳትና አጠብኩኝ። አጥቤ ሽንት ቤቱን መጣው ገረማት፣ በጣም ገረማት። በዛን ሰዓት እንግዲህ ስንት ዓመት ነው? በጣም ህፃን ነኝ እኮ ብዙም በቃ ወደ 15 ምናምን ብሄድ ነው ወደ 16 ወደ 15 ነው እና ካላጠብኩኝ አልኳት። ያን ሽንት ቤት አጠብኩኝ። ስመለስ ቤቷ ትንሽ ናት እንዳልኩሽ ጠባብ ናት። አጽድቼ ሄድኩት ቤት ስመለስ ሳንቲም ተወልውሮ ሳንቲም አስቀምጣለች እና ልፈትነኝ ነው መሰለኝ። እኔ ደግሞ አልገባኝም እና ሳንቲሙ ለቃቀምኩኝና የሆነች የሳንቲሙ መክተቻ አጠገብ አለ አረኳት። ከዛ አደርን። በሁለተኛ ቀንም እንደዛው እሷ በተኛችበት ሌሊት አጠብኩኝ። ገረማት። ከዛ ጠዋት አስቀመጠችኝ። ልጅ ያለች ያቤት በቃ እኔ ልዳርሽ፣ የትም አትሄጂም፣ እኔ ልዳርሽ፣ እዚህ ጥሩ ልጅ አለ አለችኝ። እናቴ እኔ አልፈልግም ስራ አስገብኝ አልኳት። በቃ እሱ ፈጣሪ ከኔ ጋር ተከትሎኝ ከዛ ሁላ ጉዳት አልፎኝ ሳምንቱ ሙሉ አንከራቶኝ አንቺ ጋር በሰላም አድርሶኛል አለች አልኳት። ከዛ እሺ ያስገባሻለሁ አለች። የሆነች ማሆ ያለች ከሷ አጠገብ ከሷ በጣም ትልቅ ሰው ናቸውና በቃ ልጄ ልብስሽን ያዢ እኔ ያስገባሻለሁ አለችኝ። ከሳምንት በኋላ ሌላ ወሰዱኝ ወደ ሌላ ቦታ ሲሄድ 3 ሰራተኛ ነው ኢትዮጵያ ያለው እዛ ቤት ውስጥ አፍታም ነገር ናቸው። ከዛ አምላክ ያልኩኝ ቸሩ መድኃኒዓለም እስካሁን ጠብቀኛል። ከልጅነት እስከ ህይወቴ አንድ ነገር ካለ ጥፋት ምንም አላውቅም። አንተ ጠብቀኝ፣ ራሴን ለአንተ ነው ሰጥቼ የምንቀሳቀሰውና አንተ ጠብቀኝ አልኩኝ። ሲሄድ በቃ ልጆቹ በጣም ተቀያየሩብኝ። ያን ስልክ የለኝም ያቺን ማዊ ያንቺን የዋለችልኝ ቴል አምጣት እንዲህ ተበደልኩ እንዴ ልበል። በቃ ቸሩ መድኃኒዓለም አንተ እውነትን የምትወደኝ ከሆነ ወደ እናቴ በዚህም በዛም አድርገው መልሰኝ አልኩኝ። ምክንያቱም ፈረንጅ ነገር ናት። ልጆቹ በጣም ህፃን ይቀርቡኛል እንዳልኩሽ፣ እኔም በጣም የህፃን ፍቅር አለኝና ልጆቹ ቀረቡኝና ሴትዮዋ ከኔ ጋር ወደ አውሮፓ ይዤሽ እሄዳለሁ አለች። በሳምንት ውስጥ እንግዲህ እና ልብሴ ምናምን ስለዋበስ በቃ አንዷ ሰራተኛ በጣም ግጥም አድርጋ ያዘች። የምሰርበኝ ስድብ ምናምን አምላክ ያራፏን ያዘልኝ። በቃ መጨረሻ ላይ አልቻልኩም። ሰዎቹ ሲሄዱ ላይ የማታረገኝ ነገር የለም። በቃ አምላኬ ወደ ሀገር ይመልሰኝ። ይህንን የተናገርኩት እናቴ ኪዳነ ምህረት ወደ ሀገር ይመልሽኝ 44ቱ ታቦት አልኩኝ። ያው እንደዛ ተንከራትቼ ምንም ሳልሆን በእናቶች እጅ ወድቄ ፈጣሪ ወደዚህ መለሰኝ፣ ወደ ሀገር መልሶኝ። ያው እንግዲህ ከዛም በኋላም ብዙ ነገር ማየው በህይወቴ የማረሳው ገጠመኝ ቢኖር ይሄ ነው። ማለት ጌታችን ቃለ ሕይወትን ያሰማል። በጣም የሚገርም ታሪክ ነውና አስተማሪም ጨምሮና በእውነቱ ቃለ ሕይወትን ያሰማልን። እሺ አብርሃም እንግዲህ በሱ ጨርሰናል። ከመጨረሻው ስለተከታተላችሁ እጅግ እናመሰግናችኋለን። ቃለ ሕይወትን ያሰማልን። በሱ ጌታችን ወለተ ማርያም መልእክት ካለሽ ማስተላለፍ ትችያለሽ። እድሉ ሰጥቻለሁ። መልእክት እግዚአብሔር መጀመሪያ ፈጣሪ ለዚህ ሰዓት ለዚህ ደቂቃ ባርኮ ቀድሶ የሰጠን ቸሩ መድኃኒዓለም ክብር ምስጋና ይግባው ድንግል ማርያም ልጅ። ሁለተኛ አክብረሽኝ አናሽነቴ ሳንቂ የአብርሃም እንግዳ ስላረግሽኝ በጣም አመሰግናለሁ። ምስጋና ለእግዚአብሔር ነው። እሺ በእውነቱ ቃለ ሕይወትን ያሰማልን። በእውነት አባቶቻችን ስላሴዎች የአብርሃም ቤት ገብተው እንደባረኩ ቤትሽን ገብተው ይባረኩ። አባታችን የአብርሃም በረከት አይለይህ። በእውነቱ ቃለ ሕይወትን ያሰማልን። አሜን አሜን። መንግስተ ሰማያትን ያወርሰን። አሜን አሜን። እነሱ ስላስጀመረ አስጀምሮ ላስፈጸመን የአባቶቻችን አምላክ የእኛም አምላክ ስሙ